አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ዛሬ ደግሞ ላካፍላችሁ የፈለግኩት አንድ 6 ሀሳቦች አሉኝ። ከመምጣቴ በፊት በዚህ ስራ ዘርፍ የሚሆን በሌላው ስራ ዘርፍ ላይ ከመምጣታችን ወይም ደግሞ ከመምጣቴ በፊት ባውቃቸው ብዬ ያሰብኳቸው አንድ 6-7 ሀሳቦች አሉኝ። አንዱን ዛሬ ላካፍላችሁ እስቲ። እሱም ምንድነው? ስራዬ ምን እንደሆነ በተጠንቀቅና በአግባቡ አውቄው ይሆን ኖሮ እላለሁ። ለምን መሰላችሁ? ስራን እዛ እያለን ማለት ነው የሚልከን ኤጀንሲም ሆነ ደላላ በትክክል ጥርት አድርጎ እሱም ስራውን እዚህ ካሉ ሰዎች ጋር ከሚቀጥሩን ሰዎች ጋር መቼስ ይነጋገራሉ። ከነሱ ጋር ተነጋግሮ ስራውን በጥርት አድርጎ አውቆ ለኛ ቢያሳውቀን እና እኔም ደግሞ ያንን ስራ ጥርት አድርጌ አውቄ አመኜበት ብመጣ ኖሮ ደስ ይለኝ ነበር። ለምን መሰላችሁ? ስራን አውቀን ስንሰራውና ሳናውቀው መተን ሳናምንበት የምንሰራው ስራ አንድ አይደለም። አውቀነው ስንሰራው እየወደድነው ያስጠላን ቢደክመንም እንኳን አምነንበት እስከመጣን ድረስ ደስ እያለንም ባይሆን እንሰራዋለን ማለት ነው። አያስጠላንም ቢያንስ ማለት ነው። ግን ሳናውቀው መተን እየደበረን እያስጠላን ተስፋ እየቆረጥን ነው የምንሰራው። እና ምን ልላችሁ ፈልጌ ነው፣ ከመምጣታችን በፊት ማለት ነው ፕሮሰስ ላይም ከሆነ በደንብ ጥርት አድርገን ብናውቅ ማለት ነው የምንመጣበትን ስራ አይከፋም ባይ ነኝ።